አዶናይ ሰራበት ጊዜ ታስታውሳላችሁ? እውነት እኮ ነው። ግን ሰው ሴታ ሴት ይለኝ እኔ ቆንጆ በሚልበት ዘመን ሴቶች ለምን እንደምደግፍ እንኳን አይገባኝ። ሴታ አሁን ግን ላስረዳችሁ እድሉ እንድትሰጡኝ እፈልጋለሁ። እንዴት ታውቂ ከመሆኑ በፊት እንደዛ ነበር ሁላችንም የሚሰማን ነበረች። በወደቅኩበት ጊዜያቶች ከማለችኝ እህቴ ነበረች። አሁን ደግሞ ፈገግ የምታስብለኝ ልጅ ያለችኝ። ብዙ ሰው ሲጠላኝ እነዚህ ሴቶች ሁሌም ከጎኔ ነበሩ። አያችሁ ብዙዎቻችን የምንሰራው ስህተት ቢኖር አዎ በጣም በትክክል ያ የጎዳን ሰው ነው ወንድ ነው ሴትም ወንድም ሊሆን ይችላል። አይ ቲንክ መጥፎ ሰው ነው። መጥፎ ሴት ሊኖር ይችላል፣ መጥፎ ወንድም ሊኖር ይችላል። እነዚህ ሰዎች ግን በጾታ ተለይቶ መጠቃት አለባቸው ማለት አይደለም። ስለዚህ አዲስ ሙቭመንት ተጀምሯል። አሁን እንደ አንድ አዶናይ፣ እንደ አንድ ወንድ፣ እንደ አንድ ሴት የሚያከብር ሴትን የሚወድ ሴት የሚመለከት እንደ እህቱ የሚመለከት ወንድ ወደዚህ ሙቭመንት ተቀላቅያለሁ። ወንዶች ከሆናችሁ ወደዚህ ሙቭመንት እንድትቀላቀሉ ፈልጋለሁ። ወንዶች ወደዚህ ሙቭመንት ለምን መቀላቀል እንዳለባችሁ ልነግራችሁ ፈልጋለሁ። እንግዲህ ፕሮፋይል ፒክቸራችሁ መቀየር ወይም ደግሞ ስለ ሴት ልጆችን ማውራት የሚከብዳችሁ ከሆነ ምክንያታችሁ ባይገባኝም ግን ለመረዳት ስሞክር ከዚህ በፊት ወይ በሴት ልጅ ተጎድታችኋል፣ ተዋሽታችኋል ማለት ነው። ግን አንድ ነገር ላስረዳችሁ ፈልጋለሁ። ይህ ከሴት ከጾታ በላይ ነው። ከዛ እህቱን የማይወድ እናቱን የማይወድ ማን አለ? እያወራን ያለ ነው። ብዙ ሴቶች ይገባኛል በአንዳንድ ወንዶች ተጎድተው ይሆናሉ። ብዙ ወንዶች ደግሞ በአንዳንድ ሴቶች ተጎድተው ይሆናሉ። ግን አንዲት ሴት እንደ ሁሉም ሴት ማየት ትክክል አይደለም። ማየት ይህ በርስ እንድንጠላላ ያደርገናል። ስለዚህ ሁላችንም መቀላቀል ያለብን ምክንያት ይህ ነው ብዬ ነው የማስበው። ሰፖርት ማድረግ አለብን። ወደዚህ ሙቭመንት መቀላቀል አለብን። ትልቅ ለውጥ እንደምናመጣም እርግጠኛ ነኝ። እንተማመንባቸዋለን፣ እነሱም ይተማመኑብናል። ትክክል አንድ ነን ብዬ ምርጥ ሀሳብ